በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምን ወተማፀን ክህደት ከሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን ተይእቲ እስመ ማርያም ጽዮን ለዓለመ ዓለም። አቤቱ አምላካችን ሆይ ምሕረትና ቸርነትህ ስላልተለየን በረድኤት ስለጠበቀን እስከ ሰዓት ስላደረሰንም እናመሰግናለን። ክብርና ምስጋናም ላንተ እናቀርባለን። በመልአከ ምክር በቅዱስ ሚካኤል ጥበቃ ጠብቀን ጉባኤያችንን የነቢያትን የሐዋርያትን የቅዱሳን ሁሉ ጉባኤ እንደባረክ ባርክልን። በሰላም አስጀምረ በሰላም እንታስፈጽመን እንለምናለን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ፍታ። እግዚአብሔር ጉባኤያችን ይባርክልን ይቀድስልን። ዛሬ አጠቃላይ ከመጀመሪያው ጀምሮ እስከ መጨረሻ ያለውን ነው የምናየው። ለዚህ ይሄ የመጨረሻው ቀን ነው የሚሆነው ለዚህኛው ክፍል ለሀልወተ እግዚአብሔር ወይም ስለ እግዚአብሔር መኖር የምንነጋገረው። ከባለፈው ማክሰኞ ዕለትም ያልገቡም ስለሚኖሩ ለዛም ለክለሳም እንዲያመቸን አጠቃላዩን ከዛ ጀምረን ነው የምንሄደው እና እንግዲህ በመጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ምዕራፍ 1 መጀመሪያ መጽሐፍ ቅዱስ ስትገልጡት በየቴ በአርባ አንዱ በስልሳ ስድስቱ በሰማንያ አንዱ መጽሐፍ ቅዱስ ስትገልጡት መጀመሪያ የሚገኘው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነው። ማለት እንግዲህ እግዚአብሔር እንዳለ አምኖ ማለት ነው። ስለ እግዚአብሔር መኖር ማብራራት አለ። አሁን ለምሳሌ አንድ ዕቃ ስትገዙ ይሄ ዕቃ የተሰራው እዚህ ሀገር ነው ይላል። አገሩ መኖሩን እናውቃለን። እዛ ውስጥ ያሉ ፋብሪካ መኖሩን እናውቃለን። መሐንዲሶቹ እዛ ባለሙያዎቹ፣ ሰራተኞች፣ ኢንጂነሮቹ እንዳሉ እናውቃለን። በውስጥ ታዋቂ ማለት ነው። እና ይሄ በሰው ሰውኛ ነው። በእግዚአብሔር ዘንድ ሲሆን ግን እግዚአብሔር መኖር እናምናለን። ማለት መኖሩን አምነን አውቀን ነው የምንጀምረው ማለት ነው። እና ሰው በእርግጥ ነው ስለ እግዚአብሔር ለማወቅ ስለ እግዚአብሔር መኖር ለማወቅ መማር ይገባዋል። መማር አለበት በደንብ ለመረዳት። ነገር ግን ዝርዝሩን ለማወቅ ነው እንጂ መኖሩን ለማወቅ ብዙ ትምህርት አያስፈልገውም። በቃ ሰው በተፈጥሮ በሕሊናው እግዚአብሔርን የመፈለግ ባህሪ ያለው እና አብዛኛው በዓለም ዙሪያ ያለውን ሕዝብ ብናይ ካሁን ካለው አጠቃላይ ከዓለም ሕዝብ እንደው ፐርሰንቱን ማውጣት ቢቸግረንም በባህልም በአስተዳደግም በምንም ቢሆን የእግዚአብሔርን መኖር ሰምቶ ያደገ ነው። ወይም የእግዚአብሔር ነገር አዲስ ነገር አይደለም። ማመን አለማመን ሌላ ጉዳይ ነው። ነገር ግን ስለ እግዚአብሔር መኖር ሁሉም ሰው ሰምቷል ማለት ነው እና በተለያየ መንገድ የሰማ ስላለ ስለዚህ መኖሩን ሰምቷል እና ስለዚህ ህሊናው ደግሞ ይነግረዋል ማለት ነው እና የእግዚአብሔርን መኖር ህሊናችን ሊክድ አይችልም። አንድ ሰውዬ በድሮ ዘመን ነበር አሉ። በዚህ በኮሚኒስት ዘመን እግዚአብሔር የለም የሚል ነገር በተጀመረበት ዘመን በስፋት ማለት ነው እና እግዚአብሔርን የለም ብሎ የሚያምን ሰው ነው እና እግዚአብሔር የለም ብዬ ማለት ስለቻልሁኝ እግዚአብሔርን አመሰግናለሁ አሉ። እንግዲህ የለመደው እግዚአብሔር የሚለው በአእምሮ ውስጥ ስላለ ተቀርጾ ስላለ በኮንሽየስ በአእምሮአችን ውስጥ አንደበታችን እና እንትናችን ቢክድም
ግን ኦልሬዲ ይናቃለን፣ በህሊናችን የታወቀ ነው ማለት ነው። እና ያንን ለማስረዳት ነው እንደነበረ እንዳለ አድርጎ እውነተኛ ፋክት አድርጎ ይጀምራል ማለት ነው። እንግዲህ የእግዚአብሔር መኖር የምናውቅበት መንገድ ሃይማኖት ወይም እምነት ይባላል። እንግዲህ ያው ስለ አንድ ጥናት ስለ አንድ እውቀት የምናውቅበት የትምህርት ዘርፍ ይኖራል አደለ? ይሄ ግን አጠቃላይ ብዙ በሃይማኖት ትምህርት ውስጥ ብዙ የትምህርት አይነቶች ሊኖሩ ይችላሉ። ያ ዝርዝር ነገር ነው። በዋናነት ግን ሰውና እግዚአብሔርና መላእክት በቃ ፍጡራንና እግዚአብሔር የሚገናኙበት መንገድ ሃይማኖት ይባላል። እግዚአብሔር በስነ ፍጥረት ትምህርት እናያለን 22 በየወገናቸው ሲቆጠሩ 22 ፍጥረታት ተፈጥረዋል ይላል። ነገር ግን 22ቱ ሁሉ እግዚአብሔርን በአምላክነቱ አውቆ አያመሰግነው። ሰውና መላእክት ብቻ ናቸው። በሌላ በኩል እንስሳት፣ ሰማያት ያመሰግናሉ፣ ባህሩ ያመሰግናል፣ ውሃው ያመሰግናል፣ ዝናሙ ያመሰግናል ሲል ልታገኙ ይችላለች። ያ ማለት ግን ሰዎች ያንን እያዩ ያንን የፈጠረውን አምላካቸውን ያመሰግናሉ ማለት ነው እንጂ ውሃው ያመሰግናል ማለት አይደለም። ወይም ደግሞ ከሰውና ከእንስሳ ውጭ እግዚአብሔርን አውቆ የሚያምን ሃይማኖት ያለው በሃይማኖት የሚኖር ፍጡር የለም። እና በተለይ ለሰው ለዚህ ምድር ላይ የምንማረው እኛ ስለሆን መላእክት ትምህርት አያስፈልጋቸውም። አንድ ያምነዋል፣ ከዛ በኋላ መኖር ነው እንጂ በህይወት እነሱ ትምህርት በየጊዜው አያስፈልግም። እኛ ግን በዚህ ዓለም ውስጥ ስላለን መውደቅ መነሳት ስላለ ብዙ የሚጋርደን ነገር ስላለ በየጊዜው እንማራለን። እና እምነት ወይም ሃይማኖት ማለት ምንድን ነው? ተስፋ ስለምናደርገው ነገር የመንግስተ ሰማያት ነገር ማለት ነው። እግዚአብሔር የሚያወርሰንን ነገር ነው ተስፋ የምናደርገው። የመጨረሻው ተስፋ እሱ ነው። አሁን ሰው በህይወቱ ብዙ ተስፋ ይኖረዋል። ትምህርት መማር፣ ትዳር መያዝ፣ ልጅ መውለድ፣ መዳር፣ መኳል ምናምን ብዙ ቤት መስራት፣ እንደዚህ ተስፋዎች ናቸው። በሃይማኖትም ንስሐ መግባት፣ መማር፣ ማወቅ ምናምን። ግን ያ ሁሉ ጊዜ አንዱ ተስፋ ሌላውን እየተካ ነው የሚሄደው። በቃ ምኞት ማለት ነው። ምኞትም ተስፋም ተመሳሳይ ናቸው። ነገር ግን ይሄኛው አሁን አንዱ ተስፋ መንግስተ ሰማያት ነው። በቃ አንድ ተስፋ ነው። እዛ ከገቡ በኋላ ሌላ ተስፋ ማለም የለም። በቃ አለቀ። ተስፋ ተፈጸመ። የተስፋ ማጠናቀቂያ ነው። ይሄ ተስፋ የምናደርገው ስለ መንግስተ ሰማያት የሚያስረዳ የማናየውንም ነገር ሁሉ የሚያስረዳ ነገር ነው፣ የሚያስረግጥ ነገር ነው ይላል። እንግዲህ እግዚአብሔር መኖር የሚያስረዱ የመጽሐፍ ክፍሎች አሉ። በዝርዝር እንድንረዳ አይምሯችን በደንብ በስነስርዓት በደንብ ሆኖ እንዲያምንና መሰረት እንዲኖረው ነው። አሁን እነዚህ በመጽሐፍ ቅዱስ ውስጥ የሚገለጹት ማለት ነው። እና አንደኛው የፍጥረት አስረጅነት ነው። ስነ ፍጥረት የእግዚአብሔር መኖር ያስረዳሉ። ለምሳሌ ዕብራውያን 11:3 ላይ ዓለሞች በእግዚአብሔር ቃል እንደተፈጠሩ የሚታየውን ከማይታየው እንደሆነ እናውቃለን ይላል። እና አሁን እኛ ለምሳሌ ያልተማረ ምንም እውቀት ያልነበረው ሰው ሲማር ብዙ እውቀቶች ይይዛል። ባዶ ቤት የነበረ ሰው ብዙ እቃዎች ሲመጡበት ትልቅ ቤት ሁሉ የተሟላ ቤት ይሆናል። ከዛ ውጭ ግን ባዶ ቤት ባዶ እንትን ሊሆን ይችላል። እና አሁን ዓለሙንም እንደዚህ አድርገን እናስበው። አንደኛ ዓለምን በሁለት መንገድ እናስበው። አንደኛ ምንም ያልነበረ በቃ ምንም ምክንያቱም ካለመኖር ወደ መኖር አደለ ዓለምን ያመጣው እግዚአብሔር። ስለዚህ ምንም እንዳልነበር አድርገን እናስብ። ከዛ በኋላ ያለው ነገር በሙሉ አሁን እንግዲህ ዩኒቨርስ መሬት የቆመበት ሌሎቹ ፕላኔቶች ያሉበት ፀሐይ፣ ጨረቃ፣ ከዋክብት ነው የሚባሉ ጋላክሲ በሙሉ እንደሌለ አድርጎና አስቡ። እና እግዚአብሔር ብቻ ነበረ። እግዚአብሔር ደግሞ መጀመሪያ የለውም። ምክንያቱም መጀመሪያ ያለው ነገር የተፈጠረ ነገር ነው፣ የተሰራ ነገር ነው። እኛ የተከልነው ዛፍ ወይ እኛ የወለድናቸው ልጆች ወይ እኛ ያደረግነው ነገር ነው መጀመሪያ ያለው፣ እኛን ጨምሮ ማለት ነው። እግዚአብሔር መጀመሪያ የለውም። ዝም ብሎ ነበረ ነው እንጂ የምንለው ከዚህ ጊዜ ነበረ አንልም። ዘመናትን ያስረጃል እንጂ ዘመናት አያስረጁትም። ማለት እኛ ዘመን ያስረጀናል። 10 ዓመት የነበርነው 20 ዓመት ያለ ዘመናችን እያስረጀን እንሄዳለን ማለት ነው፣ ሲቆጠር ወይም በአካል ሲታይ። እና እግዚአብሔር እንደ ሰው አይደለም። በሰው ስርዓት በዚህ ዓለም ሲስተም ውስጥ የለም። እግዚአብሔር ይህን ያህል ዓመቱ ነው አይባልም። መጀመሪያም የለውም መጨረሻም የለውም ማለት ነው። ስለዚህ እግዚአብሔር እነኛ ሁሉ ዓለሞች አመጣና እንዲሁ ከራሱ ከአይምሮ ከረቂቅ ጥበብ አምጥቶ ፈጠራቸው። እንደገና ይሄ አንደኛው ነው። ሁለተኛው ደግሞ ሰማይና ምድርን ውሰዱት። ለምሳሌ ይሄ ምድር ባዶ ሆኖ በቃ ባዶ መሬት ሆኖ ስታስቡት ከዛ አፈር ሆኖ ማለት ነው። ለምሳሌ ምድርም ባዶ ነበረች ቅጽም አልነበራትም ይላል። ባዶ
ባዶ ሲሆን ከዛ በኋላ ዛፉ በቀለ፣ በውስጡ ድንጋዩ መጣ። ድንጋይ በእኛ ሰውነታችን አጥንት እንዳለ መሬት ድንጋይም የመሬት እንደ አጥንት ነው ማለት ነው። አገጣጥሞ የሚይዛት ነው አለቱ ማለት ነው። ወይም እና አለቱን ውሃውን አስቡት። ውሃ መጀመሪያ ነበረ ብንልም ግን በመሬት ውስጥ ስላለ በሌሎችም ዓለማት ውስጥ ያሉትን በፕላኔቱ ውስጥ ያሉትን ነገሮች ማዕድኖች ምናምኖች በሙሉ ተመልከቷቸው። መጀመሪያ ባዶ አድርጉ፣ ከዛ ተመልከቷቸው። እንደገና መጣና እግዚአብሔር በምድር ላይ ምድርን አለበሳት። እኛውን ስለ ሌሎች ፕላኔቶች አንነጋገርም፣ ስለ ምድር ነው፣ ስለምንኖርበት ዓለም ነው ለመረዳት እግዚአብሔር የምንፈልገው በትንሹ በምንኖርበት ዓለም ስላለው ነገር ነው እግዚአብሔር እንጂ ከፕላኔቶች ከጁፒተር ከማርስ አንጻር አይደለም የምንማረው። ከምንኖርበት መሬት አንጻር ነው የእግዚአብሔርን የፈጠራቸው ነገሮች እያየን የምንረዳው በቅርባችን ባለው ነገር ማለት በምናየው ነገር እና ይሄንን ልክ ከባዶ ወደ ሞላ ነገር እየወሰደው እየፈጠረው እንዳመጣው እንረዳለንና ደግሞ ይሄ ምንድነው እግዚአብሔር መኖሩን ፈጣሪነቱን መግቦቱን እንላለን። አሁን እንግዲህ መኖሩ ያው አለ ብለን ምናምን ዘ ኤግዚስተንስ ኦፍ ጋድ እግዚአብሔር መኖሩን አለ ብለን ማመን ነው መጀመሪያ መጨረሻ የሌለው አምላክ። ከዛ ደግሞ ፈጣሪነቱን ሁሉንም ሰው ያልሰራቸው የማይሰራቸው ከአተም ጀምሮ ከዚህ ከኒውተን ከሆነ ሁሉ ነገር ጀምሮ እስከ ረቂቅ እስከ ግዙፉ ድረስ ያለውን በሙሉ አንድ ፈጣሪ ነው የፈጠረው። ለምን ተስማምተው ነው የሚኖሩት። ለምሳሌ ውሃ አለ፣ አፈር አለ፣ እሳት አለ። ምን አለ? ውሃው እሳቱን ያጠፋዋል፣ እሳቱ ደግሞ ዛፉን ያቃጥሏል። ይሄ ስነ ፍጥረት ተስማምቶ እንዲኖር አድርጎ አንድ ስለፈጠረው በአንድ ፈቃድ በአንድ ሀሳብ ስለተፈጠረ ሁሉ ተስማምቶ ይኖራል ማለት ነው። እኛ ሰዎች መሀላት ስንገባ ነው የሚበላሹት እንጂ ስነ ፍጥረት ተሳስበው ተቆላልፈው መግቦት ይባላል። ይሄ ሰው አሁን ሁሉ አንዱን እየበላ አንዱን ስነ ፍጥረት እየተበላላ ነው የሚኖረው። አንዱን እየበላ አንዱን እየተመገበ እያለ አንዱ ለአንዱ ምግብ እየሆነ እንዲኖር አድርጎ መግቦት። አሁን እግዚአብሔር በድሆች ላይ አድሮ ይለምናል፣ በሀብታሞች ላይ አድሮ ይሰጣል ይባላል። ያ ማለት ምንድን ነው? በሁሉም ውስጥ እግዚአብሔር አለ ማለት ነው። ለድሃውም የሀብታሙም ፈጣሪ እግዚአብሔር ነው። አሁን የእጽዋቱም የሌላውም ነገር ለምሳሌ አንዱን እንደ ምግብ አንዱን እንደ ተመጋቢ አድርጎ በይሄንን መግቦት ማለት እያመጣ ያጎርሳል፣ ቅጠል እየቆረጠ እያበሰለ ያጎርሳል ማለት አይደለም። የምንበላውን ነገር አስቀድሞ አዘጋጅቷል። በደመ ነፍስ እናውቃለን። እንስሳት እንኳን ተወልደው ወደ እናታቸው ጡት ነው የሚሄዱት። ልጆች ተወልደው እንደዚህ በደመ ነፍስ ራሱ እንድንኖር አድርጎ መግቦት ማለት ይሄ ነው። በባህሪያችን ውስጥ አድርጓል ማለት ነው። እና ይሄ አንዱ ነው። ሌላው ደግሞ ሰማያት እግዚአብሔር ክብር ይናገራሉ። ይሄ ከመላእክትም ጋር የሚያዝ ነገር ነው። ሰማያት ሲባል ሰማያት መኖራቸው የእግዚአብሔርን ክብር ይገልጣል፣ የእግዚአብሔርን አምላክነት ያሳያል። እንደገና ደግሞ ቅዱሳን መላእክት በሰማይ የሚኖሩ ደግሞ የእግዚአብሔርን ክብር ይገልጣሉ፣ ይናገራሉ ይላል። የሰማይ ጠፈርም የእጁ ስራ ነው። ወደ ላይ ስታዩ ህዋው የምታዩት ነገር ለአይን እንዲስማማት ነው። ወደ መሬት ስታዩ ውሃው፣ ወደ ላይ ስታዩ ጠፈሩ ወይም ህዋው ለአይናችን የሚስማማ አድርጎ ነው የፈጠረው። ይሄ እኛ ከመፈጠራችን በፊት የሚያስፈልግ ነገር በሙሉ ፈጠረ። ከዛ ለእኛ እንዲስማማ አድርጎ ነው ሌላውን የፈጠረው። ይሄ ራሱ አንድ ጥበቡንና እንትኑን ይገልጻል ማለት ነው። ምጡቅነቱን እውቀቱን ይገልጻል ማለት ነው። ሌላው ሮሜ 1:20 ላይ የማይታየው ባህሪ ይላል። ባህሪ ማለት የእግዚአብሔር ባህሪ ማለት ነው። አይዴንቲቲ እኛውን የምንታወቅበት አለ አይደለም። ሰው ወንድ ሴት ተብለን የምታወቅበት ባህሪ መገለጫ አለን፣ ጠባይ እሱ ማለት ነው። የእግዚአብሔር ባህሪ ማለት ነው። እርሱም የዘላለም ኃይሉ እንግዲህ ኃይሉ የእኛ ኃይል ይበረታል፣ ይደክማል፣ ምናምን እንደዚህ ያለ አይደል። ስንበላ፣ ስንተኛ፣ ስንታመም ኃይላችን ይቀያየራል። የዘላለም ኃይሉ የማይቀያየር ኃይል ማለት ነው። ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ነገሮች ግልጽ ሆኖ ይታያል። እንግዲህ ለሚያስተውል ሰው ነው። እንግዲህ ለሚያስተውል ሰው ይሄ ሁሉ ነገር የሚታየው ነገር ካስተዋል ነው። ማስተዋል ከፈለግን ይነግረናል ማለት ነው። ይነግረናል። አንድ ሀገር እያለው አውሮፓ አንድ ልጅ እግዚአብሔርን አላምንም አለ። እሺ አንተ ከየት መጣህ? እናትና አባት የወለዱኝ። እናትና አባታቸው ማን? የእነሱ ወላጆች። የመጀመሪያው እንዴት ሰው ተገኘ? የማውቀውን ነገር አይመለከተኝም። በቃ አሁን ይሄ ምንድነው? ስንፍና ይባላል።
እውነታውን ያለ መቀበል ነገር ማስረዳት አለበት። አሁን ይህ ዓለም ከየት መጣ? እንዴት ሊመጣ ቻለ? ማሰብ ያስፈልጋል፣ መጠየቅ ያስፈልጋል። ከዛ በኋላ ይሄ ድንቅ የሆነ ነገር አሁን የሰውን አይምሮ ይዩት። ሰዎች እንኳን ስልኩን፣ መኪናውን፣ ሌላውን ነገር በሙሉ በሰው አይምሮ አይደል የሚሰሩት? አሁን የሚሰሩ አዮች አርቲፊሻል ኢንተለጀንሶች ሁሉ ከሰው ተወስዶ እኮ ነው። የሰውን አይምሮ ተጠቅመው ነው የሚሰሩት። ያለውን ነገር ነው። ግን ያ ነገር ራሱ ያ ውስብስብ የሆነ በራሱ የሚያስብ በራሱ የሚመራ ኤሌክትሪክ የማያስፈልገው በራሱ ሁሉ ነገር ያለው የተሟላ ብረት አለው፣ ኤሌክትሪክ አለው፣ ብርሃን አለው፣ ሁሉ ነገር ጨው አለው፣ ስኳር ሁሉ በሰውነት ውስጥ ያለው ተመጣጥኖ ተስተካክሎ በዚህ ሁኔታ መሰራቱን ማስተዋል ያስፈልጋል። ማንም ይህን ሊሰራ አይችልም። ተሰርቶ ማያውቅም። እንዲሁም ደግሞ ሊገኝ አይችልም። እንዴት እንዲሁ ሊገኝ ይችላል? እንዲህ አይነት ነገር እንኳን እንዲህ አይነት ረቂቅ ነገር ኮምፒውተሩ እንኳን ስልኩ እንኳን አውሮፕላን ኒውክሌሩ እንኳን ዝም ብሎ እኮ አልተገኘ። በጣም በብዙ ድካም እኮ ነው፣ በብዙ ነገር እና ይሄንን ያህል ስነ ፍጥረት በራሱ የበቀለ እንጨት በራሱ አብቦ በራሱ አፍርቶ ማንም ሳያዝዘው ማንም ስኬጁል ፕሮግራም ሳያወጣለት በራሱ አፍርቶ ምግብ የሚመግብ ጣዕሙ በራሱ የሆነ ይሄ የእግዚአብሔርን እያንዳንዱ ስነ ፍጥረት የእግዚአብሔርን መኖር ያስረዳል። ግልጥ ሆኖ ይታያል ለሚያስተውል ሰውና በመጽሐፍ ቅዱስ ሰነፎች ማለት እግዚአብሔርን የማያውቁ ሰዎች ሰነፎች ተብለዋል። ስለማያስተውሉ ነው። ሰነፍ ሰው ያው ዝም ብሎ ሰነፍ አይደለም፣ ምክንያት ያበዛል። ይህንን ትምህርት ብትማር ብዙ ሰው እኮ አሁን አይቲ ተምሯል እኮ ምን ዋጋ የለው። ብዙ ሰው እኮ አሁን እኮ ኢንጂነር ቢዝነስም ወድቋል እኮ ይልና ምን ትምህርት ምን የተማሩት የደረሱ ይላል። ሰነፍ ሰው ነው የተማሩት የደረሱ። ነጋዴ ደግሞ ኧረ ንግድ እባክህ ዝም ብሎ ሞቷል እኮ ምን የለም እኮ ይላል። ይሄ እንዲህ የሚባል ነገር የለም። በህይወት እስካለን ድረስ እግዚአብሔር በፈቀደልን አይምሯችን ባመለከተልን ተሯሩጠን መኖር አለብን እንጂ ዝም ብሎ ከመሬት ተነስቶ ተስፋ መቁረጥ ይሄ ሰነፍ ይባላል። እና ይህን የእግዚአብሔርን ነገር የማያስተውሉ ሰዎች ከዚህ ጋር ሰነፍ ተብለዋል። አለማስተዋል፣ አለማገናዘብ፣ አለመመራመር፣ ነገሮችን አለማጥናት፣ ሎጂክ እውነተኛ የሆኑ ነገሮችን አለመቀበል ይሄ የስንፍና ዋና መገለጫ ነው ማለት ነው። ከእምነት ጋር የተያዘውም ለዚህ ነው። ስለዚህ አንድ ህንፃ የዚህ አንደኛው ሲጠናቀቅ አንድ ህንፃ ወይም የተሰሩ ነገሮች የሰራቸው እንዳለ ሁሉ እኛን ጨምሮ ይህን ድንቅ ዓለም የፈጠረ ድንቅ ዓለም የፈጠረ ያስተታለ አስተካክለዋል። የፈጠረ መኖሩን ፈጣሪ መኖሩን ዓለም ፈጣሪ መኖሩን ያረጋግጣል ይላል። አዎ እኛን ጨምሮ እኛ ሰዎችን ጨምሮ የድንቅ ዓለም መኖሩ ፈጣሪ መኖሩን የፈጣሪ መኖሩን ያረጋግጣል። እና እኛ ሌላውን ተውት፣ እኛ ራሳችን ስለ ራሳችሁ ጠይቃችሁ ታውቃላችሁ? እጃችሁ፣ እግራችሁ፣ አይናችሁ፣ ጆሮአችሁ፣ የሰውነት ክፍሎቻችሁ እያንዳንዱ እንዴት እንደተቀመጠ ማነው ይህን ያደረገው? ማነው ይህን ግን ያቀነባበረው? ማነው ዲዛይኑን ያወጣው? ማንም እኮ የለም። አንድ ነው። ሰው ሁሉ አንዱ ነው የሚፈጠረው። እንስሳት በየወገናቸው በየደረጃቸው። ይሄ ነው ድንቅ የሚባለውና የእግዚአብሔርን መኖር እነዚህን በሙሉ የፈጠረ መኖሩን እናውቃለን። ስሙ እኮ እግዚአብሔር ሊሆን ይችላል፣ ሌላም ሊሆን ይችላል። ግን እነኝን በሙሉ ዝም ብለው የተገኙ አይደሉም። እንዲህ የሚባል ነገር የለም። ይህንን አለማስተዋል እነዚህን የፈጠራቸው አለ ብሎ አለማመን ስንፍና ነው፣ ወይም ደግሞ እልህ፣ ግትረኝነት፣ አማኝ ላለመባል የሚደረግ ጥረት ነው እንጂ ምንም ህሊናችን እሺ አይለውም። ይህንን እውነት ለመናገር ከውስጣችን ከህሊናችን አይቀበልም። በራሳቸው ተገኙ ብሎ ሊያምን አይችልም። ሁለተኛ በሰዎች ህሊና ምስክርነት ነው። እግዚአብሔር በሰው ልቡና ውስጥ የእርሱን መኖር የሚያውቅበት ህሊና የተባለ መዝገብ እንደ ሚሞሪ ያርጋችሁ ወሰዱት። ያቺ ሚሞሪ አሁን አንዳንድ ሰዎች በሰው ውስጥ ይቀብራሉ። ችፕስ ይባላል አይደል? አይቅበሩ። ስልክም ውስጥ ይቀመጥ፣ መኪናም ውስጥ ይቀመጥ፣ እንስሳም ውስጥ ይቀመጥ፣ ያው ችፕስ ነው፣ የትም ይቀመጥ። ያቺ ነገሯ ከሰራት ከሚፈልገው ካምፓኒ ጋር ትገናኛለች። ከዛ በኋላ ያቺ እየቀረጸች ካሜራም ልትሆን ትችላለች፣ ሌላም ነገር ድምፅም ልትሆን ትችላለች። የሚፈለገውን መረጃ ለዛኛው ታስተላልፋለች ማለት ነው። አሁን በሰው ውስጥ ያለ ህሊና የሚባለው በብሬናችን ውስጥ ያለው በአይን የማናየው እግዚአብሔር እፍ ብሎ ያስቀመጠው እውቀት በአንድ በአዳም ላይ ያስቀመጠ፣ ከዛ ኮፒ ነው የሚሆነው። ሰው ሲወለድ አንድ ላይ ተዋህዶ የሰው ያለው ነገር በሙሉ ነው ወደ ሰው የሚተላለፈው። የሚቀነስ ነገር የለም። እንዳለ
ነው የሚቀነሰው የሚተላለፈው። እና ያቺ ህሊና አብራ ነው ያለችው። ያቺ ከእግዚአብሔር ጋር የምትገናኘው ዲቫይስ ናት ያቺ ነገር ህሊና የምትባለው። እና ህሊናችንን ካልዋሸን እግዚአብሔር ልንክድ አንችልም። ቅርብ ነው ለማመን፣ ቅርብ ነን። ለመካድ ነው የሚከብደው። ለማመን ብዙም ዝም ብሎም ብዙም መጽሐፍ ቅዱስን ባናምንም የእግዚአብሔርን መኖር ለማመን እንዲሁ ሲቸግር ከአቅማችን በላይ የሆነው ነገር እንኳን አንተ ታውቃለህ ለማለት ቅርብ ነው። አጋዥ ነው እንጂ አድካሚ አይደለም። ወይም ደግሞ አስቸጋሪ ነገር የሚረዳ ነገር ነው። ይሄንን ማድረግ ለራሱ ህሊና የሚያሳርፍ ነገር ነው። ሃይማኖት ያሳርፋል እንጂ አይረብሽም። ምንም የሚከብድ ነገር የለው። ሮሜ 2:15 ላይ እነርሱም ህሊናቸው ሲመሰክርላቸው የህግ ስራ በልባቸው ተጽፎ ያሳያሉ ይላል። እንግዲህ አሁን ሰዎች በዚህ ዓለም ላይ ሲኖሩ በየትኛውም ዓለም ብትሄዱ ህግ አላቸው። ሌባ ይታሰራል። አንዳንድ ቦታ የተለያየ ቅጣት ሊደረግበት ይችላል። ወንጀል የሚባለው በዓለም በሰው ልጆች በሙሉ ወንጀል ተመሳሳይ ነው። በቃ የተፈቀደ ነገር አንዳንድ ባህሎች ሊኖሩ ይችሉ። መሰረታዊ የሚባሉ የህግ ድንጋጌዎች 10ቱን ትእዛዛት ብትወስዱ በየትኛው እግዚአብሔር ለሰው ልጅ የሰጠው በህሊናው ልክ ነው የሰጠው። የሰው ልጅ በሚረዳበት ልክ ማለት ነው። ምክንያቱም የሰው ልጅ ያውቃላ እንዴ በአንድ ሚሞሪ ውስጥ እኮ የሚደረገው እኮ የአንትኑ ካፓሲቲው ባለው መጠን እኮ ነው ፋይል ዳውንሎድ ሎድ የሚደረገው የሚጫነው። ስለዚህ በሰው ልክ ነው የ10ቱ ትእዛዛት ሌላ ህግ የተሰራው ሰው የሚፈጽመው ነው። ስለዚህ እንደዛ ስለሆነ ዓለም በሙሉ የመጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 20 አይወሰዳቸው እንጂ የዓለም ህግ በሙሉ ተመሳሳይ ነው። ያ ማለት በዛ ህግ ይመራል። ያ ማለት ምን ማለት ነው? ከህሊናቸው ይላል ህሊናቸው ሲመሰክርላቸው ይላል የህግ ስራ በልባቸው ተጽፎ ያሳያሉ። ባያምኑም እግዚአብሔር ያደረገውን ነገር ሲሰሩበት ይገኛሉ። ይሄ ህሊናችን የእግዚአብሔር መሆኑን የሚያስረዳ ነገር ነው ማለት ነው። ሰው ተፈጥሮ ክፉና ደጉን ይለያል። በቃ ማንኛውም አንድ ሰው ተነስቶ አንድን ደካማ ሰው ሲገፈትረው ሲበድለው ብናይ ልክ አይደለም እኮ እንዴት እንደዚህ ያደርጋል ብለን አይኗኗ ልንደውል እንችላለን። እንደየአገሩ ሁኔታ ማለት ነው። ሁላችን ልናደርገው እንችላለን፣ ግን ትክክል እንዳልሆነ እያወቅን ነው ያንን የምናደርገው። ክፉ ነገር ስናደርግ ልክ እንዳልሆነ እናውቀዋለን። ደግ ነገር ስናደርግ ግን ደስ ይለናል፣ መንፈሳችን ይረካል። ገንዘብ ልንከስር እንችላለን፣ ብዙ ጊዜ ልናጎድል እንችላለን። ሰው ስንረዳ ብዙ ጊዜ እናጠፋለን። ነገር ግን አሁን ቤተክርስቲያን ስትሄዱ እንቅልፋችሁን ትታችሁ ነዳጅ አቃጥላችሁ ጊዜ ወስዳችሁ ምናምን ግን እዛ ስጡ ደስ ነው የሚለው። ጥሩ ነገር የእግዚአብሔር የሆነ ነገር በሙሉ ያስደስታል። እኛ መልዕክቱ የምናስተላልፈው ሰዎች ካላበላሸን በስተቀር የተጻፈውን እንደተጻፈ ብንናገር የሚረብሽ ነገር የለም። የሚያጽናና የሚያረጋጋ መንፈስን የሚያድስ ነገር። ለምን ህሊናችን ትራባለች። ያንን አያችሁ፣ ህሊናችን የምትጠግበው የምትደሰተው ያንን ስትበላ ነው። እና ህሊና የሚለው የእግዚአብሔር መኖር ዘር ነው። ይሄ የእግዚአብሔር ያስቀመጠው ሲድ ዘር ነው ማለት ነው። ያ የሚበቅል በውስጡ ከቀበርነው ይቀበራል፣ አይሞትም፣ ይኖራል። በውስጡ ተጨቁኖ ታፍኖ ይኖራል። እዛው በሆዱ አሁን የማይደርቅ እህል አለ አይደለ? ታፍኖ እዛው በውስጡ ስሩ ሳይደርቅ ዝም ብሎ ቅርንጫፍ የማያወጣ ምናምን ይኖራል። ውስጡ ግን ዝናብ ሲያገኝ የሚነሳ ማለት ነው። ስለዚህ አሁን ይሄ የእኛም ውስጥ ብናወጣው ይወጣል፣ ያብባል፣ ይለመልማል፣ ያፈራል፣ ለሌላውም ይተርፋል። ባንጠቀምበት ይኖራል ዝም ብሎ። ያ የሃይማኖት ሲዱ ዘሩ አይጠፋም። ሌላው ሶስተኛው ቃሉ ነው፣ በነቢያት አድሮ የተናገረው። ይሄ እዚህም ጋር ከታች ላይ ታሪክ የሚለው ለዚህ ጋር ከዚህ ጋር ይያዛል እና በነቢያት የተናገረው አሁን ብዙ ነቢያት እነ ሙሴ የጻፉት ሌሎችም ነቢያት ያስተማሩት በዘመነ ብሉይ ያለው በዓለም ታሪክ ያለው በምን ያለው በሙሉ ስትመለከቱ የእስራኤልን ታሪክ ብትመለከቱ ከዚያ ወደ ግብፅ ሀገር ሄዱ ይላል። ግብፅ ሀገር ሄደው ፒራሚድ ሰሩ። እነሱም አይክዱም። ግብፅ ሄደው ፋርስ ባቢሎን ሄደው እንደኖሩ ታሪካቸው የዓለም ታሪክ ተመዝግበው ቁጭ ብሏል። ያ ነገር በዛ ውስጥ እግዚአብሔር ነበረ። ያ እግዚአብሔር በዛ በሄዱበት በሙሉ በእያንዳንዱ ጉዞ ውስጥ የእግዚአብሔር ቃል መጽሐፉ ይናገራል። ያ ማለት ይሄ በታሪክ ውስጥ በሰዎች ኑሮ ዕለት ዕለት ኑሮ ውስጥ በሰዎች አኗኗር ውስጥ በሙሉ ህይወታቸው ውስጥ እግዚአብሔር አለ። አሁን አይታችሁ ከሆነ ፊልሙ ሲሰራ በዚህ በሰለጠነው ዓለም ሲያገቡ ቤተክርስቲያን ቸርች ሄደው ይጋባሉ፣ ሲሞቱ ቸርች ሄደው ይፈታሉ። ይሄ እንግዲህ የዓለም ታሪክ ነው።
ይሄ እምነትን ነው የሚያሳየው አይደል? አላያምኑበት ይችላሉ። ፊልም ነው እየሰሩ ያሉት። በፊልሙ ውስጥ ግን እምነት ይነገራል ለሚያስተውል ሰው። ለእነሱ ስክሪፕት ነው። ለእኛ ለምናምነው ግን የእግዚአብሔር ኃይል በሁሉ እንደሚሰራ እግዚአብሔር በሁሉ እንደሚገለጥ የምንማርበት የምናምንበት ነው። በሁሉ ነገር አሁን አንዳንድ ሰዎች ሳይንስና ሃይማኖት ይጋጭባቸዋል። ሳይንስና ሃይማኖት በፍጹም ሊጋጭ አይችልም። ምክንያቱም ሳይንስ የሚያጠና ስላለው ነገር ነው። ስለ ውሃ ያጠናል፣ ስለ አተሞች ያጠናል፣ ስለ ወርቅ፣ ስለ ብር ያጠናል፣ ስለ አየር ያጠናል። ስለ አሉ ነገሮች ነው የሚያጠናው። ነገር ግን ያሉ ነገሮችን የፈጠራቸው እግዚአብሔር ነው እንልና ከዛ መመራመር እንችላለን። ምንም የሚከለክለው ነገር እኮ የለም እንዴ። እቤት አሁን ለምሳሌ አንድ ወንበር ቢኖር ከዛ ያ ወንበር የኔ ነው በቃ አለኝ። ከዛ በኋላ ተሰጥቶኛል፣ ማንም ይስጠኝ ወይም ልግዛው። ስለዛ ወንበር ማጥናት እኮ ምንም ማለት እኮ አይደለም። በቃ ወንበሩ ምን ያህል ይሆናል ልመዝነው እችላለሁ፣ ልለካው እችላለሁ፣ ልቆራርጠው እችላለሁ፣ ምናምን ልለው እችላለሁ፣ ዕቃ ላስቀምጥበት፣ ልቀመጥበት፣ እንደዚህ እችላለሁ አለኝ። ስለዚህ የተፈጠሩ ነገሮች አሉ የተሰጡ። የሰው ልጅ ያንን ወስዶ ሲመራመር ሳይንስ ይባላል አይደል? ውሃውን እንዲህ ሲያደርገው ሲመራመረው አንዱ እውቀት ሽግግር ነው። አንዱ የሆነ ነገር ያመጣል፣ ሌላው ይጨምራል፣ ሌላው ይጨምራል፣ ሌላው ይጨምራል። እዚህ ደርሰናል አይደለ? ስለዚህ ሂደት ነው፣ በሂደት የመጣ ነገር ነው። አንድ ቦግ ያለ ነገር አይደለም። ያው የሰዎቹ የስራ ውጤት ነው፣ ቅብብል ነው። ስለዚህ ያ ማለት የተፈጠረውን ነገር መመራመር እና ሳይንስ ከተባለ ከእግዚአብሔር ፈጠረው ብሎ ስለማይጀምር ነው። ምክንያቱም ሳይንስ ማለት መንፈስና ሳይንስ መንፈስ ነው ማለት ቁስ ነው። ሃይማኖት ደግሞ መንፈስ ነው። ስለዚህ ምንድነው ሳይንሱ ባየው ነገር ነው፣ በተፈጥሮ በተሰጠው ነገር ነው፣ በሚታይ በሚጨበጥ በሚለካ ነገር ነው የሚሰራው ስራ። እምነትም አይደለም ስራ ነው። ይሄ ስራ መስራት ማለት ነው፣ መመራመር ነው እንጂ ማመን አለማመን አይደለም። ስለዚህ እነሱ ከእምነት ብዙ ተመራምረው ብዙ ነገር ስላመጡ ከእምነት ስላልጀመሩ ልክ ናቸው ልንል አንችልም። ጎሏቸዋል። ወደ ምርምር ከመሄዳቸው በፊት ስላገኙት ነገር አመስግነው ነው መጀመር ያለባቸው። ልጆቻችሁ ምግብ ስትሰጧቸው ቴንኪው ካላለ ዝም ብሎ በልቶ ምግቡ ከየት እንደመጣ እናትና አባት ደክመው ያመጡ የእነሱን ድካም ሪስፔክት ከሌለው ይሄ ልጅ ሊባል አይችልም። መጀመሪያ ለተሰጠው ነገር ማመስገን አለበት። ከዛ በኋላ ነው የሚቀጥለው። እንዲህ ነው ሽግግር። እና ሰዎቹ የማያምኑ የተመራማሪዎቹ የተሰጣቸውን ነገር ከየት እንደመጣ አያውቁም። አለማወቃቸው ይገርመናል። ሳያውቁ ዝም ብሎ መመራመራቸው በጣም ነው የሚገርሙት። ምክንያቱም ውሸታሞች ናቸው እነሱ። ምን ብለው ነው የሚመራመሩት? አሁን ስለ ውሃ ማጥናት ሲጀምሩ ውሃ ራሱ ከየት ነው የመጣው? ኒኩሌር ኤችቶ ምናምን ኤችቶ የሚለው እኮ ባህሪው ነው። ግን ኤችቶ አድርጉ አንድ ላይ ያመጣው ማን ነው? ያንን ለምን ውሃ ሆነ? እነሱ ውሃ ከሆነ በኋላ ባህሪውን አጠኑና በቃ እኛ ፈጠር ነው ሊሉ ነው ወይስ በራሱ ተገኘ? እንዴት በራሱ ተገኘ? በራሱ የተገኘ ነገር ካለ ለምን ዛሬስ አይገኝም? ተመሳሳዮች እኮ ዛሬ መገኘት ነበረባቸው አይደል? ስለዚህ የማይመስል ነገር አሁን በዝግመተ ለውጥ እንደዚህ ሆነ። ታዲያ እኛውን ከመጣን ጊዜ ጀምሮ እውነተኛው ይሄ የጥናት ታሪክ ከመጣ ከሺህ ዓመት በላይ ነው። በዚህ ጊዜ እኮ አንድ የተለወጠ ነገር የለም። አንድ ዝግመተን ተለውጦ የተቀየረ ባህሪውን የቀየረ የለም። ሁሉ ሰውም ሰው ነው፣ ዝንጀሮም ዝንጀሮ፣ ውሃውም ውሃ ነው፣ መሬቱም መሬት ነው። እነሱ ራሱ ሞዲፋይ ያደረግን እያሉ እያበላሹ ነው እንጂ ያለው እግዚአብሔር የፈጠረው ነገር አንድ ቀን የተፈጠረው አንድ ጊዜ ነው የተፈጠረው። ከዛ በኋላ አይቀያየርም። ይህንን ግን ማወቅ አይፈልጉም። ምክንያቱም አልተማሩማ፣ መማርም አይፈልጉማ። ምክንያቱም ይሄ ትምህርት የሚሰጠው በቤተ ክርስቲያን ስለሆነ ይሄንን የሚያስተምረው ደግሞ የእነሱ ትምህርት ላይኖራቸው ይችላል። ተለያይቶ ስላለ እኛም ወደ እነሱ ስላልሄድን እነሱም ወደ እኛ ስላልመጡ ንቀት ስላላቸው በተለያየ መንገድ እምነቱም ስለተበታተነ ስለተከፋፈለ በቃ የግለሰቦች ሀሳብ አድርገው ወሰዱት። አንድ እምነት ቢኖር ኖሮ መልስ አይኖራቸውም ነበር። በአንድ መንገድ ቢሆን ኖሮ የእምነቱ መንገድ እና የእኛም መከፋፈል መበታተን ሰዎች እንዳያምኑ አድርጓቸዋል። እምነቱ ራሱ የግለሰቦች እንዲመስል ተደረገ። የእግዚአብሔርን ነገር በእኛ ፍላጎት ወሰ እኛ እዚህ አሜሪካን እንኳን ብታዩት ቤተክርስቲያን ሲከፈት ተጣልተው ከወጡ ሚካኤል ከሆነ ተመሳሳይ ሚካኤል ይከፍታሉ። ሃይማኖቱን መበቀያ ቂም በቀል መወጫ ያደርግ። አሁን እንግዲህ ይሄንን ቤተክርስቲያኑ ለመጥራት በጣም ይከብዳል። እግዚአብሔር በቸርነቱ ስራውን ሊሰራልን ይችላል። ትክክለኛ ግን መንገድ አይደለም። ይሄንን ያዩ ሰዎች እነዚህ ክርስቲያኖች ናቸው እንደ ሊል ይችላል እና ብዙ ነገር ማምጣት ይችላል በዚህ አንጻር ማለት ነው። እና እኛ ራሳችን ሰዎች እንዳያምኑ መሰናክል መሆናችን መርሳት የለብን። የምናምን ሰዎች
አራተኛው በልጁ በኢየሱስ ክርስቶስ መምጣት ማለት ባለፈው ያቆምነው ምስል ላይ ነው። በኢየሱስ ክርስቶስ መምጣት ማለት አሁን እንግዲህ የአምላክ ሰው መሆን ማለት ነው። የአምላክ ሰው መሆን ማለት እንዲህ ቀላል ነገር አይደለም። ሰዎች አሁን የክርስቶስን ወይም ጌታችንን እንደ ማንኛውም ተራ ሰው ለማድረግ ይሞክራሉ። እንደ ሙሴ፣ እንደ ምናምን፣ እንደ መሐመድ፣ ሌሎችን ለማድረግ ይሞክራሉ። ይሄ የሚሆን ነገር አይደለም። እንዲሁ ዝም ብለን እምነቱን አስቀምጠ ነው የተደረገውን ነገር በሙሉ ስናይ እንዲሁ ዝም ብለን በሰውኛው በጭራሽ ሊሆን አይችልም። የተደረጉ ነገሮች ሙሉ ማንም ፍጡር ሊያደርጋቸው የሚችል አይደለም። አንደኛ ሲያስተምር እነ ሌሎቹ የሚያደርጉት በእኔ ስም ነው፣ እኔ ግን በስሜ ነው ነው ያለው። ያስተምር ሰዎች እኮ ነበሩ እኮ አሉ እኮ ያደረገው ነገር የሞተ ሰው ከመቃብር ሲያወጣ እኮ ሰው አይቶታል። ወሬ እኮ አይደለም የምናወራው። ይሄ ሰዎች እኮ በአይናቸው አይተውታል። እንደገና መቃብር ላይ ሄደው ሲነሳ አይተውታል። ታምራቱን አይተዋል። አይሁድ እኮ ሊገሉት ጌታችንን ሂደው የዮሐንስ ወንጌል ምዕራፍ 6 ላይ መጨረሻ አካባቢ ሊገሉት በቃ ተራራው ላይ ሂደው ወደ ገደል ሊጨምሩት ገደል አፋፍ ላይ ሆኖ እያዩት ሂደው ገደል ላይ ሊከቱት ሲሉ ወደ ሊጎረውሩት ሲሉ ተሰወረባቸው። በኋላ ሲሄድ አይተውታል። እንደገና ደግሞ ሊይዙት ሲሄዱ በጸሎተ ሐሙስ ማነህ አንተ ማንን የምትፈልጉ? የናዝሬቱ ኢየሱስ እኔ ነኝ ሲላቸው 3 ጊዜ ወድቀዋል። ስለዚህ በሶስተኛው ነው የያዙት። አሁን ያ ነገር በፈቃዱ እንደተያዘ ይሄ ማስረጃ ነው። ፈልጎ ነው እንጂ የተያዘው የእነሱ አቅምማ ታየ እኮ በቃ ታየ። ምንም ማድረግ አልቻሉ። ስለዚህ ኢየሱስ ክርስቶስ ማለት በዓለም ብትሄዱ በመላው ዓለም ዛሬ ሰዎች ቢያምኑበትም በአውሮፓ ሂዱ፣ አውሮፓ ቻይና፣ የሌላ ሀገር ሂዱ፣ ቤተ ክርስቲያን ነው ያለው በየቦታው። ዛሬ ባይጠቀሙበትም ያ ዓለምን የቀየረ የዓለምን ታሪክ በሙሉ የአውሮፓ ታሪክ ከባዕድ አምልኮ ዛሬ ሰልጥነው ዓለምን የሚመሩት እኮ ከክርስትና በኋላ እኮ ነው። ራሱ ዓለምን እኮ ሲመሩ ኮሎኒ ሲያደርጉ የነበሩ እኮ በክርስትናው ስም ነው። ምን ያህል እንደጠቀማቸው ማየት እንችላለን። ዓለምን የለወጠ የዘመን አቆጣጠር ራሱ ዓለም እኮ ምንም ጁሊያንና ጉርጎሪያን ተብሎ ቢከፋፈልም ግን የሚጀምረው እኮ የእኛም ከክርስቶስ ልደት በኋላ እነሱም ዓመተ ምሕረት ቢጀምር የዓለምን ነገር የቀየረ ነገር እንዲህ እንደ ተራ ነገር የሚወራ ነገር አለ። የልጁ የአምላክ ሰው መሆን በሃይማኖት ብቻ ሳይሆን የዓለምን በስጋም ያለውን ነገር ቀይሯል። ራሱ ይሄ ራሱ የእግዚአብሔር መኖር የሚያሳይ አንድ ዋና ነገር። ማንም ስለ ኢየሱስ ክርስቶስ የማያውቅ ሰው የለም። ማንም ፍጡር የሚያውቅበት መንገድ ሊለያይ ይችላል። እንኳን ዓለማውያን ሃይማኖት አለን የሚሉ ሰዎችም ቢሆን ክርስቲያን የሚሉ ሰዎችም ቢሆን አምላክነቱን በትክክል ተረድተውታል ማለት አንችልም። የሚገባው ክብሩን ሰጥቶታል ማለት አንችልም። ነገር ግን መኖሩን ያውቃሉ። በትክክል አለማወቃቸው ይጠየቁበታል። መኖሩን ግን ያውቃሉ። የክርስቶስ የአምላክን ሰው ሁሉ እንዴት ሊሆን ይችላል እንዴት እንደዚህ ብለው ይከራከራሉ። አሁን ጨንቃቸው እኮ ነው እንትኖች መሐመዳውያንም አልወረደም አልተወለደም ምናምን እያሉ የሚሉት እነ ንስጥሮስ የወዱበትን ነው። በዛ ውስጥ ስንገባ የቤተ ክርስቲያን ታሪክ ውስጥ ወደፊት ከተማርን በሰፊው የምናየው ይሆናል። ይህን በተመለከተ ትምህርቱ የሚሰጠው በቤተ ክርስቲያን ታሪክ ትምህርት ነው። ይሄ ያ ልዩነቱ የሃይማኖት እንዴት እንደመጣ። ስለዚህ አሁን ይሄ የአምላክ ሰው መሆን ይሄ መገለጥ የአምላክ መገለጥ ዓለምን የእግዚአብሔር መኖር ገልጧል ማለት ነው። እና በአባቱ እቅፍ ያለ አንድ ልጁ ተረከው። አሁን ስለ እግዚአብሔር ራሱ በትክክል መጥቶ ሌሎቹ ተናግረዋል መክረዋል። ግን መጥቶ እያንዳንዱን ነገር በዝርዝር የነቢያት ትንቢት ይህ ማለት ነው እንዲህ ማለት እንዲህ ነው ያለ መጨረሻ እያንዳንዷን ነገር የእግዚአብሔርን እቅድ በሙሉ በስጋ ተገልጦ የራሱን እቅድ በሰው አምሳል ሰው ሆኖ መጥቶ ተረከው ወይም ደግሞ ነገረን ማለት ነው። እርሱም የክብሩ መንጸባረቅና የባህሩ ምሳሌ ነው እና የአምላክ ሰው መሆን ይሄ ምስጢረ ስጋዌ ላይ ስንደርስ ይሄንን ነገር በደንብ ነው የምናየው። ይሄ ምክንያቱም የክርስቶስ የእግዚአብሔር ልጅ የእግዚአብሔር አባቱ የሚለውን ነገር በደንብ ነው የምናየው። ምክንያቱም እኛም ማወቅ አለብን ሌሎች የሚሳሳቱበት ስለሆነ። ስለዚህ ይሄ በዚህ አምላክ በዚህ መንገድ ነው የምናልፈው። ከዚህ በኋላ እንሄድም። ያ ራሱን የቻለ ርዕስ ስላለ ክርስቶስ ወደ ዓለም መጥቶ ያደረጋቸው ታምራቶቹ ራሳቸው ትምህርቶቹ ከሙታን መነሳቱ ቅድም እንዳልኳት የእግዚአብሔር መኖር የማያጠራጥር ማስረጃ ነው። እያንዳንዱ ነገር የተጻፈው ነገር በሙሉ ሰው በራሱ መንገድ ለመቀየር መከራውን ያለ እንዲያው ሰይጣን ስራ አይፈታም። ሰይጣን ብቻ አይደለም ሰው ራሱ እኮ ብትለቁ ዝም ብሎ ነው ስራ ሲያጣ የማያወራው ነገር የለም።
ስለ እግዚአብሔር ስለ ክርስቶስ አምላክ አለመሆን ስለ እግዚአብሔር አለመኖር ሰዎች አወሩ ማለት የለም ማለት አይደለም። ይሄን እግዚአብሔር መኖሩን ሰው ባያምነው እሱ ግን ለራሱ የታመነ ሆኖ ይኖራል ይላል። እኛ ባናምነው ብንክደው ይክደናል፣ እሱ ግን ለራሱ የታመነ ሆኖ ይኖራል ነው የሚለው። እና ሰዎች እግዚአብሔር መኖሩን ስላላመኑ ስለተጠራጠሩ ልክ ናቸው ማለት የለብንም። የእነሱ የራሳቸው ማንም ሰው በራሱ መንገድ ሊሄድ ይችላል። ሰው በሙሉ አንድ ሊሆን አይችልም። ስለዚህ በእምነታቸው የተመሰከረላቸው ተስፋ እነዚህ አሁን ይሄ ዕብራውያን 11 ላይ ከ1 እስከ 40 የምናገኛቸው በእምነታቸው የተመሰከረላቸው ሰዎች ናቸው። እነዚህ ሰዎች ማለት ከመጀመሪያው ሰው አዳምና ሔዋን ያው የመጀመሪያዎቹ ፍጡራን ናቸው። ያልተወለዱ የተፈጠሩ ሰዎች ናቸው አዳምና ሔዋን። ከዛ በኋላ ከተወለዱ ሰዎች መካከል የእግዚአብሔርን መንገድ የተከተሉ ሰዎች የመጀመሪያው እንግዲህ አቤል ነው እንግዲህ እና እግዚአብሔር የሚወደውን ነገር ያደረገ አምኖ በእምነት ቃየል ስላላመነ ዝም ብሎ እግዚአብሔር መስዋዕት አቅርቡ ሲላቤ አዳም የኔ መስዋዕት ምን ያደርግለታል? እግዚአብሔር ምን ያስፈልገዋል? አሁን አንዳንድ ሰዎች አሉ አይደል፣ መጸለይ ምን ያደርጋል? እግዚአብሔር የልቤን ያውቃል። ማመስገን ምን ያደርጋል? ኦልሬዲ ያውቀዋል። መጾም ምን ያደርጋል? እንዲህ የሚሉ ሰዎች አሉ። እምነቱን የሚያራክሱ እንደ ቃየል ማለት ነው። ቢያደርጉትም እንኳን የግብር ይወጣ የሚያደርጉ አሁን ቃየል አይ ምን ችግር አለ? ምን ዝም ብዬ ወርዶ አይበላው እሱ እግዚአብሔር ዝም ብዬ አቀርባለሁ የሆነ ነገር ምን እሱ እንደሆነ ወርዶ አይበላው። እግዚአብሔር እኮ የሚቀበለው የምናቀርበውን መስዋዕቱን ፊዚክ አካሉን አይደለም፣ ይዘን የምንመጣውን ምግብ አይደለም፣ የምንሰጠውን ብር አይደለም፣ የምናቀርበውን እንጀራ ሻይ አይደለም፣ የምንሰጠውን ነገር እግዚአብሔር ያንን ለመስጠት የምንወስነውን በጎ ሀሳብ ነው የሚቀበለው። ሀሳቡን ነው የሚወስደው፣ ምኞቱ፣ ፍላጎት፣ መታዘዙን ነው የሚወስደው። ነገር ግን ለመታዘዝ መፈለግ ብቻውን አያጸድቅም። ማድረግ የሚታይ አክሽን ያስፈልጋል። ጌታችን እኮ ተጠመቁ ብሎ ተጠመቀ አይደል እንዴ? መከራ ተቀበሉ ብሎ መከራ ተቀበለ። እንዲህ አድርጉ ብሎ አደረገ። አድኑ፣ ነፍሳትን አድኑ፣ ወንጌል መስክሩ ብሎ ሰበከ። እያንዳንዱ ነገር እኮ ያደረገበት ምክንያት እኛ ማመንና ማውራት ሳይሆን ማድረግ ስላለብን ነው። እና እናስባለን። ስናስብ ከዛ በኋላ ተግባር ላይ ስናውለው የሚታየው ነገር ለሚደረግላቸው ይጠቅማል። ከዛ በኋላ ፍላጎታችንና ቅንነታችን ግን እግዚአብሔር ይወስደዋል። ተጨንቀን ተገደን ሰዎቹ አስቸግረውን የምንሰጥ ከሆነ እግዚአብሔር አይቀበለውም። ተጨናንቀን ሳናምን እንዲሁ ሰው ምን ይለኛል ብለን ወይ ሰዎች ያመሰግኑናል ብለን ምናምን የምናደርገው በሰውኛ በሰው ዘንድ በቃ በደም አቦ እንድንባል ወይም ደግሞ ባልሰጥ እንዲያው ሰው ምን ይለኛል ቢቸግረኝ ምንም ልስጥ እንጂ ለሰው ሲባል ብለን እንደ ድርጅ የምናደርገው የሃይማኖት ስራ እግዚአብሔር ዘንድ አይደርስም። እግዚአብሔር ዘንድ የምንደርሰው ፈልገን አምነን ወደን ደስ ብሎን የምናደርግ ከሆነ እግዚአብሔር የሚቀበለው ያኛውን ቁሱን ሳይሆን የወሰነውን ሀሳባችን ነው የሚቀበለው። የምናመጣው ጃንጥላማ ለቤተ ክርስቲያን ነው የሚሆነው። ታምር ሲነበብ ላም ስጋ ወደሙ ማክበሪያ ነው፣ የታቦት ማክበሪያ እኮ ነው የሚሆነው፣ ለእኛ ነው የሚሆነን። ነገር ግን ያንን ይዞ የመጣው ከልቡ ላመጣው ሰው ሀሳቡን ወሰደ እግዚአብሔር። ከእግዚአብሔር ጋር የምንገናኘው በሀሳብ ነው እንጂ በማቴሪያል አይደለም። ግን ማድረግ አለብን። ቤተ ክርስቲያን መሄድ መጸለይ እንዳለብን አምነን ካልሄድን ዋጋ የለውም። አምነን ግን ከሄድን ከወሰንበት ጊዜ ጀምሮ እስከ መጨረሻው ያለው ይቆጠራል። ለምሳሌ አብርሃም ይስሐቅን ሰዋልኝ አለው አይደለም? ልጁን እሺ አለ። ከዛ በኋላ ተዘጋጅቶ ለመስዋዕት የሚሆነውን ነገር ለጉዞ የሚሆነውን ነገር ምክንያቱም የ3 ቀን መንገድ ነው ተደርጎ ሞሪያ ተራራ ላይ ይዞት ወጣ። ይዞት ወጥቶ ሀሳቡን ሳይቀይር ልቡ ራሱ እንዲሁ ምን አለ እንዲሁ ሌላ ነገር እግዚአብሔር ቢጠይቀኝ ካልጠፋ ነገር እንዲያው ልጅን አላለ። በቃ አምኗል። እና ማመን ብቻ ሳይሆን ሀሳቡንም አልቀየርም። በመንገድ ላይ ያን ያህል ጉዞ ሲሄድ አላወላወልም። ቀጥ ብሎ ነው ሄደው። ቀጥ ብሎ ሄደ። እግዚአብሔር ስላዘዘ ስለፈራ ብቻ አይደለም፣ ደስ ብሎት ነው ሄደው። ከዛ በኋላ ከደረሰ በኋላ አሁንም ወስኖ ቢላውን አንስቶ አንገቱ ላይ ያሳረፈ።
ከዛ በኋላ እግዚአብሔር ተው አለው። በቃ ተቀበለው ማለት ነው። እግዚአብሔር የአብርሃምን ስጦታ እና ፍላጎቱን የተቀበለው ገና እሺ ሲለው ከቤቱ ሲወጣ ጀምሮ ነው። ነገር ግን መሄድ አለበት፣ እስከ መጨረሻው ድረስ መሄድ አለበት። አሁን እኛ መንፈሳዊ ነገር ስናደርግ ምን ስንል እግዚአብሔር ይቀበላል፣ ይወደናል። ነገር ግን እስከ መጨረሻው ስንሄድ ነው ያ ተግባራዊ የሚሆነው። ለምሳሌ አሁን ቅዱሳን ቃል ኪዳናቸው የሚጸናላቸው ከሞቱ በኋላ ነው። በሕይወት እያሉ ሊክዱ ይችላሉ። የሆነ ቦታ መከራ ሲጸናባቸው፣ በዓለም ሲታለሉ፣ ተስፋ ሲቆርጡ ሊክዱ ይችላሉ። እንደ ይሁዳ እንደ ሌሎችም ሰዎች ማለት እና ስለዚህ መልካም እየተጋደሉ ነው እስከ መጨረሻው ድረስ ከጸኑ ልክ በሚሞቱበት ጊዜ የዚህ ዓለም ኑሮ ሲጠናቀቅ ከሞቱ በኋላ ይክዱ በቃ። ስለዚህ በቃ አንተ ስለዚህ ከዛሬ ጀምሮ ቃል ኪዳን ሰጥቻለሁ። ይኸውላችሁ የቅዱሳን ቃል ኪዳን እነሱን አይጠቅማቸውም። ይኸውላችሁ አይጠቅማቸውም። ምክንያቱም እነሱ ኦልሬዲ ጨርሰው ሂደዋል፣ የእግዚአብሔር መንግስት ወርሰዋል። ልብ በሉ፣ የእግዚአብሔርን ምሕረትና ቸርነት ፍቅሩን። የእነሱ ቃል ኪዳን የሚጠቅመን ለእኛ ነው። እነሱ ያን ሁሉ መከራ ተቀብለው ፈተናውን አልፈው ሄዱ። እነሱ በመከራ ነው ያለፉት። የእነሱ መከራ ሲሞቱ ቃል ኪዳን ይቀበላሉ። ያ ቃል ኪዳን የሚጠቅመን ለእኛ ነው። እኛ እንድንጠቀም እኮ ነው፣ እንዳንጎዳ። እግዚአብሔር እኛን ማጽደቂያ መንገድ አይደል የሚፈልገው? ምክንያት እኮ ነው የሚፈልገው ወደ እሱ ለመውሰድ። በተለያየ መንገድ እኮ አድርጎልናል። ዙሪያችን እንደ ደመና ከቦን ካስተዋል። ስለዚህ የእነሱ ቃል ኪዳን የሚረጋገጠው ሲሞቱ ነው። ሰው ከሞተ በኋላ ከዚህ ምድር ምንም አያገኝም። ይኸውላችሁ የእነሱ ቃል ኪዳን መንግሥተ ሰማያት ወረድ ገብተዋል። ነገር ግን ተጋድሏቸው መንግሥተ ሰማያት ከመውረስ በላይ እግዚአብሔር ትንሿን ነገር አብዝቶ የበለጠ አትረፍርፎላቸው መንግሥተ ሰማያት ከመውረስ በላይ ለሌላው የሚተርፍ መንፈሳዊ ሀብት እንዲያገኙ ያደርጋቸዋል። በታማኝነታቸው በተጋድሏቸው ከዛ በኋላ ቃል ኪዳናቸው ሲመሰከርላቸው ለእኛ ይተርፈናል ማለት ነው። ብዙ ሀብት ያለው ሰው ለሌላው እንደሚሰጥ ማለት ከራሱ አልፎ። ስለዚህ እንደዚህ ነው እና እኛ እስከ መጨረሻው የኖርን እንደሆነ የሄድን እንደሆነ ያ መጨረሻ ስናደርገው ፍላጎታችን ይቀበላል። ስለዚህ የምናደርገው ነገር ያው ሽማግሎች የሚባሉት እና አቤል በሙሉ እዛ ያሉ ሰዎች በሙሉ በእምነት ኑሮ በእምነት ጨረሱ። በእምነት ጀምሮ በእምነት ጨረሱ። በእምነት ጀምሮ በእምነት ጨረሱ። እዛ ላይ ያለው በሙሉ የሚያሳየን የእምነትን ጥንካሬና ሰዎች በሃይማኖት ሲኖሩ እግዚአብሔር እንዴት እንደሚረዳቸው፣ በሃይማኖት ምን ያህል ተአምር እንደሚሰራ፣ እምነት ያለው ሰው ምን ያህል ጠንካራ እንደሆነ፣ ስንት ነገሮችን ማለፍ እንደሚችል ከጠነከረ የሚያሳይ ነገር ነው ያ ነገር ማዚጋ ያለው እና ስለዚህ እነዚህ የተመሰከረላቸው የሚባሉ ሰዎች በዚህ አይነት መንገድ